የሀገሬ ልጆች እንዴት ዋላችሁ? እንዴት አደራችሁ? እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ዛሬ ምሳ እየሰራው ነው። ምሳችን ደግሞ ዛሬ እዚህ ጋር ሽምብራ እሸት ሽምብራ ማለት ነው እና ይሄ የዶሮ ስጋ እንደው የሚባለው የዶሮ ስጋ ለብቻው የሚሸጠው ስድር የሚሉት ማለት ነው። ከደረት ላይ የሚወጣ የዶሮ ስጋ ማለት ነው እና ከሽምብራ ጋር እየሰራው ነው ያለሁት። ሽምብራና የዶሮ ስጋ እየሰራው ነው ያለሁት። ይሄ የዶሮ ስጋ ለክብደት መቀነሻ ብዙ ጊዜ ጨውና ትንሽዬ ቅመም ብቻ አድርጌ እንደዚህ በለዋለሁ ማለት ነው። አሁን ዛሬ ግን በሩዝ ልሰራ ነው። በሩዝ አድርጌ ልሰራ ነው ማለት ነው። ሽምብራው እሸት ነው። እሸት ሽምብራ ነው። በጣም ደስ ይላል እና የዶሮ ስጋው እንደዚህ ነው። ሻውርማ የሚሰራ ነው። በብዛት ሻውርማ ይሰራል በዚህ የዶሮ ስጋ ማለት ነው። ለሻውርማ በተለያየ ነገር በቅመም ምናምን ተደርጎ ሻውርማ የሚሰራ ስጋ ነው። የዶሮ ስጋ ነው። ሽምብራ አለኝ፣ ሽንኩርት አለው፣ ቲማቲም አለው። በዚህ መልኩ አብሬው እየጠበስኩት ነው ትንሽ ማለት ነው። ሩዝ ሳልጨምርበት በፊት ማለት ነው እና በጣም ነው የሚጣፍጠው። ሞክሩት። በእሸት ሽምብራ ፈልፍላችሁ በዚህ መልኩ ጥብስ አድርጋችሁ በጣም ቆንጆ ነው እና በጣም አሪፍ ነው። ቀለል ያለ ነው ለመስራቱም በጣም ቀለል ያለ ነው። ወጪ ቆጣቢ ነው ማለት ብዙ ስጋ የለውም። ያው ብዙ እንትን የለውም እና እንትን አድርጌበታለሁ። የሻውርማ ቅመም አድርጌበታለሁ እና በዚህ መልኩ እየበሰለልኝ ነው። ዶሮና ሽንኩርቱ አብሮ በስለዋል። የሻውርማው እንትን ማለት ነው ስጋው ማለት ነው። ስጋው በስለዋል እና አሁን ሩዝ አለኝ። አጥቤ ያዘጋጀሁት ሩዝ አለኝ። በዚህ መልኩ አጥቤ ያዘጋጀሁት ሩዝ አለኝ። ሩዜን እጨምርበታለሁ። አጥቤዋለሁ። ሩዜን በዚህ መልኩ አጥቤ ያዘጋጀሁት ሩዝ ጨምሬበታለሁ ማለት ነው። ነጭ ሩዝ እና ይሄ ቢጫው እንትን ነው ትንሽ እርድና የሻውርማ ቅመም የጨመርኩበት የዶሮ ቅመም ማለት ነው። የዶሮ ቅመም የጨመርኩበት እና በጣም አሪፍ ነው። መልኩም ያምራል። አረንጓዴ ያው ሽምብራው ከውስጡ ዶሮ አለው እና በዚህ መልኩ ትንሽዬ አንድ ላይ ካዋሃድኩት በኋላ ውሃ ጨምርበታለሁ ማለት ነው። የሚበቃኝን ውሃ ጨምርበታለሁ እና በጣም ቆንጆ ነው፣ ጣፋጭ ነው። በሽምብራም በተለያየ ነገር መስራት ይቻላል ማለት ነው። ቀላቅለን መስራት እንችላለን። ቅመሙን ጨምሬበታለሁ። የዶሮ ቅመሙን ካሙን፣ ሰባ ባህራት የመከለሻ ቅመም ማለት ነው። ሰባ ባህራት የሚባለው የመከለሻ ቅመም ነው። ሁሉንም ነገር ቅመሞችን ጨምሬበታለሁ። በጣም ደግሞ የሚያጣፍጠው የሻውርማ ቅመም አለው። የዶሮ የሻውርማ ቅመም በጣም ጣፋጭ ነው የሚያደርገው። የራሱ ቅመም ስለሆነ በጣም ቆንጆ ነው። አሁን የሚበቃኝን ያክል ውሃ ጨምርበታለሁ ማለት ነው። 2 ብርጭቆ ሩዝ ነው
4 ሊትር 2 ብርጭቆ ሩዝ ሲሆን 4 ብርጭቆ ውሃ መጨመር አለብን ማለት ነው። እኔ ቅባት አላረኩበትም። ቅባት ለምን ክብደት መቀነስ ላይ ስለሆነ እንዴት ነው ክብደት እቀንሳለሁ ብለሽ ሩዝ ትበያለሽ ብትሉ ደግሞ ችግር የለውም። በቀን አንዴ ብቻ ነው የምበላ እና ዋናው እኛን የሚያወፍረን ነገር ቅባት ነው። አሁን እዚህ ጋር ዝም ብዬ ድስቱ እንዳይዝ ትንሽዬ ቅባት ብቻ ነው ያደረኩበት። ያው ለሽንኩርቱና ለቲማቲሙ ትንሽዬ ዶሮውን ለማብሰል ትንሽዬ የተጣጣምኩት ካልሆነ በስተቀር ቅባት የለውም። ይታያል። ቅባት ብዙ ቅባት አልጨመርኩበትም፣ ዘይት አልጨመርኩበትም፣ ቅቤም አልጨምርበትም። በቃ እና በቅመማ ቅመም ማጣፈጥ እንችላለን ማለት ነው ምግባችንን። ዘይት እንደው ለእንትን ካልሆነ በስተቀር እንደው እንዳይዝብን ድስቱ ካልሆነ በስተቀር ዘይት ምግብ ማጣፈጫ አይደለም። ማጣፈጫ ቅመም ነው። በቅመም ምግባችንን አጣፍጠን መመገብ እንችላለን። በተለያየ ምግብ ማለት ቅመም ማለት ነው። እና ብዙ ጊዜ እኛን ደግሞ የሚያወፍረን ነጭ ክብዝ የምንበላው ነጩ ክብዝ የስንዴው ቂጣው ማለት ነው፣ የዳቦ ማለት ነው። ያው የዱቄቱ ዳቦ እና እንጀራ ደግሞ እየጋገርን የምንበላ ቤት ውስጥ አሁን በጣም እንጀራ ወዳለው እሱ ነው ያው የሚያወፍረኝ። እና ይሄንም ሳይበዛ ሩዙንም ቢያንስ እኔ አሁን 15 ቀን ሆኖኛል። እንጀራም ሩዝም ምናምን ሰርቼም አላቅም፣ ቪዲዮም ሰርቼም አላቅም። ግን ዛሬ ትንሽዬ መስራት አለብኝ ሳይበዛ። በቀን አንዴ ይሄን ከበላን በቃ ከዛው በአትክልት በተለያየ ነገር ደግሞ መብላት አለብን። አረንጓዴ ነገር ሰላጣ ካጠገቡ አድርገን እና በጣም አሪፍ ነው። ሞክሩት፣ ትወዱታላችሁ። እኔ እንግዲህ ይኸው በዚህ መልኩ ነው። ቅባት የለውም፣ ምንም የለውም። አሁን ድስቴን እከድናለሁ። ቀስ ብሎ ይበስልልኛል ማለት ነው። እናንተም ከወደዳችሁት ደግሞ ቪዲዮውን ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳትረሱ። ቪዲዮው ደግሞ ትወዱታላችሁ። ከወደዳችሁት አበረታቱኝ። እኔም ወዳችኋለሁ፣ አመሰግናችኋለሁ። በርቱ ነው የምላችሁ እና ያው እንደምታዩ በጣም ቆንጆ ነው። ትወዱታላችሁ እና ሼር አድርጉ፣ ኮመንት ጻፉልኝ፣ አበረታቱኝ። አመሰግናለሁ ስለምታዩኝ፣ ስለምታበረታቱኝ፣ ቪዲዮዎቼን ስለምታዩ በጣም እጅግ አድርጌ አመሰግናለሁ። አሁን እሳቴን እቀንስና እንግዲህ ቀስ እያለ ይበስልልኛል ማለት ነው እና በጣም ወዳችኋለሁ። አመሰግናለሁ። በርቱ። ሀገራችንን ሰላም ያድርግልን። በርቱልን።